በጥር 1961 ዓ.ም ኮንጎ ካታንጋ ጫካ ውስጥ ሁለት የቤልጅየም ፖሊሶች አንድን አስከሬን ከቀበሩት ጉድጓድ መልሰው እያወጡ ነው። ዓላማቸው ክርስቲያናዊ የቀብር ስነ ስርዓት ለመፈጸም አልነበረም። በእጃቸው መጋዝና ሰልፈሪክ አሲድ ይዘዋል። የታዘዙት ትዕዛዝ ቀላል ነው። ይህን ሰው ከምድር ገጽ ላይ ያጥፉት፣ አንዳችም አሻራ እንዳይገኝ። ሌሊቱን ሙሉ የሀገሪቱን ጠቅላይ ሚኒስትር አካል ሲቆራረጡና በአሲድ ሲያቀልጡ አደሩ። ሲነጋ ከዚህ ታላቅ የአፍሪካ መሪ የተረፈው ሁለት ነገሮች ብቻ ነበሩ። አንደኛው አይበገሬ መንፈሱ ሲሆን፣ ሁለተኛው ደግሞ አንድ የወርቅ ጥርሱ ብቻ ነበር። ይህ ሰው ፓትሪስ ሉሙምባ ነው። ለምንድነው ቤልጅየምና አሜሪካ ይህን ሰው ለመግደል ብቻ ሳይሆን አካሉን አጥፍተው ታሪኩን ለመፋቅ የወሰኑት? ዛሬ ስለ ሉሙምባ የምናውቀውን ታሪክ እንደገና ገልጠን በሴራ የተሸፈነውን አስደንጋጭ እውነት እንፈትሻለን። አንደኛ፣ የቁጣው መነሻ ምክንያት። ሉሙምባን ለመረዳት ኮንጎ ያሳለፈችውን ሲኦል መረዳት ያስፈልጋል። ኮንጎ የቤልጅየም ቅኝ ግዛት ብቻ አልነበረችም፣ የንጉሱ ሊዮፖልድ ሁለተኛ የግል ንብረት ነበረች። ንጉሱ ሀገሪቱን እንደ ትልቅ ንግድ መጋዘን ነበር የሚቆጥራት። በወቅቱ ዓለም የላስቲክ ጥማት ላይ ነበረች። ይህንን ፍላጎት ለማርካት ሲባል ኮንጎውያን የላስቲክ ወተት የሚገኝባቸውን የዱር ዛፎች ፍለጋ ወደ ጫካ ተገፍተው ቀንና ሌሊት እንዲሰሩ ይገደዱ ነበር። የተሰጣቸውን መጠን ወይም ኮታ ማምጣት ያልቻሉ ወላጆች ልጆቻቸው እጃቸው ይቆረጥ ነበር። በሚሊዮን የሚቆጠሩ ኮንጎውያን በግድያ በረሃብና በበሽታ አለቁ። በሊዮፖልድ የግዛት ዘመን ብቻ 10 ሚሊዮን ሕዝብ ረግፏል። የሀገሪቱን ግማሽ ያህል ሕዝብ ማለት ነው። ነገር ግን የቤልጅየም ስግብግብነት በላስቲክ ብቻ አላበቃም። የኮንጎ መሬት ካፈር በታች እጅግ ውድ የሆኑ ማዕድናትን አዝላለች። ወርቅ፣ አልማዝ እና መዳብ በከፍተኛ መጠን ይዘረፍ ነበር። ከሁሉም በላይ ደግሞ ዓለምን የለወጠው እና ለሉሙምባ መገደል ትልቅ ምክንያት የሆነው ዩራኒየም ነው። አሜሪካ በጃፓን ሂሮሺማ ላይ የጣለችው የመጀመሪያው አቶሚክ ቦምብ ለመስራት የተጠቀመችው ከኮንጎ የተዘረፈውን ዩራኒየም ነበር። ኮንጎ ለዓለም ሀያል ሀገራት የማይጠገብ የሀብት ምንጭ ነበረች። ባለቤቶቿ ለኮንጎውያን ግን የሞትና የሲኦል ምድር። ፓትሪስ ሉሙምባ ያደገው በዚህ በበለጸገች ምድር ላይ የህዝቧ ደም በሚፈስበት ቁጣ ውስጥ ነው። እሱ ግን እንደ ሌሎች የጫካ ትግል አልመረጠም። የእሱ መሳሪያ አንደበቱና ብዕሩ ነበር። ሉሙምባ የፖስታ ቤት ሰራተኛና የቢራ ሻጭ ሆኖ ሲሰራ ከህዝቡ ጋር የመቀራረብና ልዩ ተሰጥኦ ነበረው። በጥጥ ቤቱና በየመስሪያ ቤቱ ሲዘዋወር የሚያየው ግፍ አንድ ጥያቄ በውስጡ እንዲቀጣጠል አደረገው። ይህ ሁሉ ሀብት ባለበት ምድር ላይ ለምንድን ነው በረሃብ የምናልቀው? በገዛ ምድራችንስ ላይ ለነጭ ለምን እንገዛለን? የሚለው ጥያቄው እንደ ሰደድ እሳት በመላው ኮንጎውያን ተቀጣጠለ። ነገር ግን ዓለም ሉሙምባን ያወቀችውና የቤልጅየም ነገስታት የደነገጡት በዚያች ታሪካዊ ቀን ነበር። ንጉሱን ያርበደበደው ንግግር። ሰኔ 30 1960 ዓለም አይኖቿን ኮንጎ ላይ ጥላለች። የቤልጅየሙ ንጉስ ባውዲውን በመድረክ ላይ ቆሟል። ንግግሩ ትዕቢት የተሞላበት ነበር። ንጉሱ ኮንጎን ነፃ የለቀቁት በቸርነታቸው ይመስል ቅድመ አያቴ ሊዮፖልድ ኮንጎን የፈጠራት ለቤልጅየሞች እንድትሆን ነው የሚል መልእክት በትዕቢት አስተላለፈ። ቤልጅየም ኮንጎን በቀላሉ ልትለቅ አልፈለገችም። ለምን? ኮንጎ ለዓለም ሀያል ሀገራት የሀብት ምንጭ ነበረች። አሜሪካ በጃፓን ሂሮሺማ ላይ የጣለችው ሊትል ቦይ የተባለው የመጀመሪያው አቶሚክ ቦምብ ለመስራት የተጠቀመችው ዩራኒየም 80% የሚሆነው የተገኘው ከዚችው ከኮንጎ አፈር ነበር። ይህንን የስትራቴጂክ ሀብት አሳልፎ መስጠት ለምዕራባውያን የማይታሰብ ነበር። በፕሮግራሙ ላይ ሉሙምባ ንግግር እንዲያደርግ አልተፈቀደለትም ነበር። ግን ድንገት ማይክሮፎኑን ተቆጣጠረው። ያደረገው ንግግር የአፍሪካን ታሪክ ለዘላለም ነበር የቀየረ። ሉሙምባ ለንጉሱ ቀና ብሎ እያየ እንዲህ አለ። ከእንግዲህ እኛ የእናንተ ባሮች አይደለንም። ጧት ማታ እየተሰደብንና እየተገረፍን የኖርንበት ዘመን አክትሟል። ሕግ ለነጭና ለጥቁር እኩል ያልነበረበት እኛን እንደ እንስሳ ያዩን የነበረው ያ የጨለማ ዘመን ዛሬ አብቅቷል። ይህ ንግግር ለኮንጎ ሕዝብ የክብር፣ ለቤልጅየም ገዢዎች ደግሞ የድንጋጤ መርዶ ነበር። የንጉሱ ፊት በድንገት ቀላ። ምዕራባውያን ዲፕሎማቶች ተረበሹ። በዚያች ቅጽበት በቤልጅየም መንግስትና በዋሽንግተን ዲሲ በሚገኘው ዋይት ሃውስ ውስጥ አንድ ሚስጥራዊ ውሳኔ ተላለፈ። ይህ ሰው በህይወት መቆየት የለበትም የሚል። የዩራኒየም እርግማንና የሲአይኤ እጅ። ብዙዎች ሉሙምባ የተገደለው በፖለቲካ ልዩነት ወይም በውስጥ ግጭት ይመስላቸዋል። ትልቁ ምክንያት ግን ኢኮኖሚና ጦርነት ነው። ሚስጥሩ ያለው ኮንጎ ካታንጋ ግዛት ውስጥ በሚገኘው ሽንክሎቢ የተባለ የማዕድን ጉድጓድ ውስጥ ነው። ይህ ቦታ ተራ ማዕድን አይደለም። አሜሪካና ካናዳ ውስጥ የሚገኘው የዩራኒየም ጥራት 0.03% ነው። የኮንጎ ዩራኒየም ግን 65% ንጹህ ነበር። አሜሪካ በጃፓን ሂሮሺማ ላይ የጣለችውንና ከ200 ሺህ በላይ ሰው የጨረሰውን ሊትል ቦይ አቶሚክ ቦምብ ለመስራት የተጠቀመችው ከዚሁ ቦታ የተዘረፈውን ዩራኒየም ነበር።
ሉሙምባ ስልጣን ሲይዝ ይህ ሀብት ከእንግዲህ ለህዝቤ ነው የሚጠቀመው አለ። አሜሪካ በድንጋጤ ቀዘቀዘች። በወቅቱ በነበረው የቀዝቃዛው ጦርነት ፍራቻ ሉሙምባ ይህንን የዓለም ሚዛን የሚቀይር ማዕድን ለሩሲያ ወይም ሶቪየት ዩኒየን አሳልፎ ቢሰጠውስ የሚል ሽብር ዋይት ሀውስን ወረረው። በነሐሴ 1960 ዓ.ም የአሜሪካው ፕሬዝዳንት ድዋይት አይዘንሃወር በብሔራዊ ደህንነት ስብሰባ ላይ ለሲአይኤ ዳይሬክተር ቀጭን ትዕዛዝ ሰጥቶ ሉሙምባን አስወግዱት። የሚገርመው ሲአይኤ መጀመሪያ የሞከረው በጥይት ሳይሆን በመርዝ ነበር። ይህ ታሪክ በወቅቱ ሚስጥር ቢሆንም በኋላ ላይ ይፋ የወጡ የአሜሪካ የደህንነት ሰነዶች እንዳረጋገጡት ዶክተር ሲድኒ የተባለ የሲአይኤ መርዝ ቀማሚ ሳይንቲስት ተልዕኮ ተሰጠው። ጎተልቢ ገዳይ የሆነ ባክቴሪያና መርዝ ይዞ ወደ ኮንጎ ተጉዞ ነበር። የእቅዱ ዝርዝር እጅግ የሚዘገን ነበር። ሉሙምባ ጧት ጥርሱን ሲቦርሽ መርዙን በጥርስ ሳሙናው ውስጥ በመጨመር ወዲያውኑ አጦርሎት ድምፅ ሳይሰማ እንዲሞት ማድረግ ነበር። ነገር ግን ሉሙምባ በወቅቱ በተባበሩት መንግስታት ጥበቃ ስር ስለነበረና ቦታው ስለሚቀያየር እቅዱ ከሸፈባቸው። በመጨረሻም ሲአይኤ እና የቤልጅየም መንግስት ፕላን ቢ አዘጋጁ። እሱም መርዝ ሳይሆን በገዛ ወዳጁ ማስገደል ነበር። የይሁዳ መሳምና የጀግናው ውሳኔ። ሉሙምባን የገደለው የውጭ ጠላት ብቻ አልነበረም፣ የገዛ ወንድሙም ጭምር እንጂ። ጆሴፍ ሞቡቱ ሉሙምባን እንደ ወንድም የሚያምነው ከጋዜጠኝነት ጀምሮ አብሮ የሰራና የራሱ የጦር አዛዥ አድርጎ የሾመው ሰው ነበር። ነገር ግን ታማኝነት ዋጋው ረከሰ። ጆሴፍ በሲአይኤ እና በቤልጅየም በሚሊዮኖች የሚቆጠሩ ዶላር ተደለለ። ከዛ ወዳጁን አሳልፎ ለመስጠት ከጠላት ጋር አበረ። ሉሙምባ በቁም እስር ላይ እያለ በጨለማ ሌሊትና በከባድ ዝናብ ውስጥ ሆኖ ከአንዲት መኪና ጀርባ ተደብቆ አመለጠ። ለመድረስ የቀረው ጥቂት መንገድ ነበር። የሳንኩሩን ወንዝ ተሻግሮ ቢሆን ኖሮ ታሪክ ሌላ ይሆን ነበር። ጀልባዋ ወንዙን አቋርጣ እየሄደች ነበር። ሉሙምባ መትረፍ ይችል ነበር። ነገር ግን ወደ ኋላ ሲያይ የልጁና የሚስቱ ፖሊን መኪና በጭቃ ተይዛ ቀረ። አብረውት የነበሩ እንሂድ ትመለስላችኋለህ ቢሉት ሉሙምባ ግን ቤተሰብን ለጅብ አልሰጥም ብሎ ጀልባዋ ተመለሰ። የተመለሰው ወደ ሞት መንጋጋ እያወቀ ለሚስቱ ሲል ልጁን ሰጠ። ከዚያ በኋላ የሆነው በታሪክ እጅግ አሳዛኝ እውነት ነበር። በህዝብ የተመረጠው ጠቅላይ ሚኒስትር ወታደሮች እየጎተቱ እንደ እንስሳ አስረው እየደበደቡ ጸጉሩን እየነጩ የዓለም ጋዜጠኞች ፊት ለፊት አዋረዱት። ምዕራባውያን ሉሙምባን ተዋርዶ ሲያዩት ተደሰቱ። እሱ ግን ቀና ብሎ በኩራት ያየር። በዚያች የመጨረሻ ሰዓት ለሚስቱ በጻፈው ደብዳቤ ላይ ወጣውና ዛሬም ድረስ የሚያስተጋባ ትንቢታዊ ንግግሩ ይህ ነበር። ታሪክ አንድ ቀን ይፈርዳል። ያ ታሪክ ግን ብራሰልስ፣ ፓሪስ ወይም ዋሽንግተን የሚጻፍ አይደለም። እዚሁ ነፃ በወጣችው አፍሪካ ውስጥ በአፍሪካ ልጆች የሚጻፍ የክብርና የነፃነት ታሪክ ይሆናል ብሎ ነበር። በአሲድ ያልቀለጠው ራዕይ። ጥር 17 1961 ድቅድቅ ጨለማ። ሉሙምባና ሁለት ታማኝ ጓደኞቹ ወደ ካታንጋ ጫካ ተወሰዱ። ትልቅ ዛፍ ጋር አስጠጓቸው። ብቸኛው ብርሃን የነበረው ወደ እነሱ የዞረው የመኪና ባትሪ ብርሃን ብቻ ነበር። ስለዚህ አንድ አሰቃቂ ውሳኔ ተወሰነ። ይህ ወሬ ወይም አሉባልታ አይደለም፣ አስከሬኑን የማጥፋት ዳብሊውሳዊ ተልዕኮ እንጂ። የቤልጅየም ፖሊስ ጄራርድ ሶሄቴ ከዓመታት በኋላ በሰጠው የቴሌቪዥን ቃለ ምልልስ ላይ በገዛ አንደበቱ እንዲህ ብሎ በሚዘገንን ሁኔታ መስክሯል። አስከሬኑን ቆራርጠን ባሲድ አቀለጥ ነው። ምንም አይነት አሻራ እንዳይተርፍ አድርገን ነው ያጠፋ ነው። ሌሊቱን ሙሉ ስንሰራ ነበር። ከዛ ሁሉ የሰውነት ክፍል የቀረው ነገር ቢኖር ይህች የወርቅ ጥርስ ብቻ ነች። ይህ ፖሊስ ይህ ንግግር የተናገረው በጸጸት ሳይሆን እንደ ጀብዱ በመቁጠር ጥርሱን በኪሱ ይዞ እንደሚዞር በመናገር ነበር ይባላል። ይህ የዓለምን ሕዝብ አስቆጣ። ፍትህ የዘገየች ቢሆንም አልቀረችም። በሰኔ ወር በ2022 ማለትም ግድያው ከተፈጸመ ከ61 ዓመታት በኋላ የቤልጅየም መንግስት ይፋዊ ይቅርታ በመጠየቅ ይህንን የወርቅ ጥርስ ለሉሙምባ ቤተሰቦች መልሷል። በስነ ስርዓቱ ላይ የቤልጅየም ጠቅላይ ሚኒስትር ይህ በቤልጅየም ታሪክ ላይ የማይፋቅ ጥቁር ነጥብ ነው ሲሉ ጥፋታቸውን አምነዋል። ሞላው ኮንጎ አለቀሰ። የሉሙምባን አስክሬን ማግኘት ስላልተቻለ ለሰው ልጅ በሚመጥን ትልቅ ሳጥን ውስጥ አንዲት ጥርስ ሙሉ ሀገር ወክላ ተቀበረች። ሀገር ወክላም አለቀሰች። ፓትሪስ ሉሙምባ በምድር ላይ የኖረው ለ35 ዓመታት ብቻ ነው። በስልጣን የቆየውም ለ3 ወራት ብቻ ነው። ነገር ግን በእነዚህ አጭር ጊዜያት የዘላለም ስም ተክሎ አለፈ። ገዳዮች አካሉን ባሲድ ቢያቃጥሉትም ራዕዩ ግን ባሲድ ሊያቃጥሉት አልቻሉም። ዛሬም አፍሪካ የሉሙምባን ህልም እየጠበቀች ነው። የእናንተ ሀሳብ ምንድን ነው? አፍሪካ የራሷን ሀብት በራሷ የመጠቀም መብቷ ዛሬስ ተከብሯልን ወይስ ታሪክ ራሱን እየደገመ ነው? ሀሳባችሁን በኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ትምህርት እንደሰጣችሁ ተስፋ አደርጋለሁ። ይህን ቪዲዮ ላይክ በማድረግ ለሌሎች አድርሱ። እንደዚህ አይነት ያልተሰሙ ጥልቅ የታሪክ ትንታኔዎች እንዳያመልጣችሁ ሳብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በሚቀጥለው ጊዜ በሌላ ምርጥ ታሪክ እስከምንገናኝ ቸር ሰንብቱ።